ይስጥልን። ይህ ማያ ኒውስ ነው። ከዜናው ጋር መረድ አሰፋ ነኝ። ፋኖ መንግስትን ለመጣል እየተዋጋው ነው አለ። የህወሓት መሪዎች በዝግ እየመከሩ ነው ተባለ። የኢትዮጵያ ጦር አስፈሪ አቋም ላይ ነው ሲሉ አንዳንድ ተንታኞች ተናገሩ። ዜናውን በዝርዝር እናሰማለን። ኢትዮጵያ ጦሯን እያዘመነች እኛን ልትወጋ ነው ስትል የኤርትራ አፈቀላጤ ተናገሩ። ኤርትራ አሁንም በአቋም ትጸናለች ሲሉ ተናግረዋል። ይህ በእንዲህ እንዳለ የፋኖ ክንፎች እንደተናገሩት ተዋግተን የብልጽግናን መንግስት እንገርስሳለን በማለት ተናገሩ። መንግስት አሁንም ሽብርተኞች ናቸው ብሎ በሚጠራቸው ኃይሎች ላይ እርምጃ እየወሰደ ነው። ህወሓት አሁንም በድጋሚ አፈርሶ ተነስተዋል ተባለ። በዚህም ሳያበቃ የተለያየ መሳሪያ ድጋፍ እየተደረገለት ነው ተብለዋል። የህወሓት ኃይል ከባባድ መሳሪያዎችን ታጥቋል በማለት የፌዴራሉ መንግስት ተናግሯል። ህወሓት ከኤርትራ ድጋፍ እያገኘ ነው በማለት የፌዴራሉ መንግስት በተደጋጋሚ እየተናገረ በመሆን ላይ ይገኛል። ኢትዮጵያ በዚህ ቀጠና ላይ ጠንካራ ግዛት መመስረቷን የውጭ ሪፖርቶች እየዘገቡ ይገኛሉ። ይህ በእንዲህ እንዳለ ኢትዮጵያ ዛሬም የአሰብ ወደብ ጉዳይ የ130 ሚሊዮን ህዝቦች ጥያቄ ነው ስትል ለዓለም ይስማ ብላ ተናግራለች። የኢትዮጵያ መንግስት ለተባበሩት መንግስታት ያስገባው ደብዳቤ ዝርዝሩ ከባድ ነው ተባለ። ኢትዮጵያ ጀነራሎቿን ሰብስባ እያማከረች ያለችው ምክር ለከፍተኛ ጦር ዝግጅት የሚሆነውን ተግባራዊ የሚደረግበትን ስምምነት ነው። በዚህም ሁኔታ የኤርትራ መንግስት ይህንን ስብሰባ በከፍተኛ ሁኔታ እየተከታተለና የሚከናወነውን ነገር ለመንግስታቶች እየተናገረ ይገኛል። የኢትዮጵያ አየር ኃይል ራሱን አዘምኖ በከፍተኛ ሁኔታ ላይና በዝግጅት ላይ አቋሙን አስተካክሎ ለውጊያ እንደተዘጋጀ ተናግረዋል። ይህ የአሰብ ጉዳይ ጦሮችን እያማዘዘ የመሳሪያ ግዢዎችን በከፍተኛ ሁኔታ ጨምረዋል። በዚህም ሁኔታ ኢትዮጵያ ከፍተኛ የሆነ የመሳሪያ ግብይት አድርጋለች። ይህ ማያ ኒውስ ነው። ማያ ኒውስን ሰብስክራይብ ያድርጉ። መልካም ቀን።